ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው። ዛሬ ቢሪያኒ እንሰራለን በስጋ ማለት ነው። ስጋ የተቀቀለ ስጋ ላይ የቀቀልኩት ለምንድን ነው እንትን ነው የጎሽ ስጋ ስለሆነ ማለት ነው። ለዛ ነው የቀቀልኩት። ዛሬ ቢሪያኒ የምንሰራው እዚህ ጋር ቃሪያ አለኝ፣ የማያቃጥልና የሚያቃጥለው መቼም እችን ቃሪያ የማያቃጥ የለም እና ቲማቲም በቅዶንስ እዛ ጋር ቃሪያ ለብቻለሁ። እዚህ ጋር ሽንኩርት እየበሰለ ነው። እዚህ ጋር ሽንኩርት እየጠበሱ ነው ለብቻው ማለት ነው። ያው ከላይ በኋላ ማረግበት እና ይሄን ይመስላል። እዚህ ጋር የተፈጨ ዝንጅብል አለኝ። እዚህ ጋር የተፈጨ ነጭ ሽንኩርት አለኝ። እዚህ ጋር ጨው ማጂ አለኝ እና ወደ አሰራሩ እንሄዳለን። ተመልሰን እንመጣለን። ሽንኩርታችን ደርሷል። ቁሌላችንን ይዘው ሽንኩርታችን ያው ትንሽ ለጊዜ ለአንዴ ብቻ የምሰራው ነው የተጠቀምኩት። በብዛት ሰርቶ ማስቀመጥ ይቻላል። ያኔ ስራ የሚቀንስ ማለት ነው። ይመስላል ቁሌታችን እዚህ ጋር እና እኔ አንድ ዘባዲ እጠቀማለሁ። ትንሽ ሳልሳ እጠቀማለሁ እና ይቺ ቅጠል ደግሞ ያው አትቀርም፣ ለዛ ነው ይቺም ቅጠል ትገባለች እና ሰርተን እንመለሳለን። ይሄን ይመስላል። ጨርሰናል። ትንሽ 20 ደቂቃ ለሰላሳ ደቂቃ ጋዝ ላይ ትደዋለህ። የሚሄድ ነው ባይዘው ለቤት አይደለም የሚሄድ ነው። ይሄ ደግሞ ናናና በቅዶንስ ከብዘራ ሚክስ የሆነ ማለት ነው። የዛሬው ይሄን ይመስላል። ከወደዳችሁ አስተያየታችሁን ጻፉልን። ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ባይ ባይ። እዚህ ጋር ኩርኩም እናያረጉት ቁንዶ በርበሬ እንጨት፣ የቀረፋ እንጨት እዚህ ጋር አንዳንድ ማንኪያ የሻይ ማንኪያ ማለት ነው። እዚህ ጋር ይሄኛውን ቅመም ተጠቀማለሁ፣ ያን ትንሽ። እዚህ ጋር ደግሞ ከመኑ በደንብ አይታይም። ካሜራ ምን እንደሆነ አላውቅም፣ ስልኬ ስለተበላሸ ነው ለዛ። እና ይሄ ነው እና ነጭ ሽንኩርት ከአንድ ማንኪያ የበለጠ አደርጋለሁ። እንግዲህ ሰው እንደየ ፍላጎቱ ማለት ነው። ይሄን አደርጋለሁ እና ዝንጅብል ደግሞ እንደዚህ አንድ ማንኪያ፣ ነጭ ሽንኩርት አንድ ማንኪያ፣ ዝንጅብል አንድ ማንኪያ እና ሌላውን እንደዚህ ባህራቶች ማለት ነው። ለምን ባህራት ሴትዬ በሽታው ነው የምታውቀው እና አትፈልግም፣ ለዛ ነው። ሽንኩርታችን ደርሷል። ቁሌላችንን ይዘው ሽንኩርታችን ያው ትንሽ ለጊዜ ለአንዴ ብቻ የምሰራው ነው የተጠቀምኩት። በብዛት ሰርቶ ማስቀመጥ ይቻላል። ያኔ ስራ የሚቀንስ ማለት ነው። ይመስላል ቁሌታችን እዚህ ጋር እና እኔ አንድ ዘባዲ እጠቀማለሁ፣ ትንሽ ሳልሳ እጠቀማለሁ እና ይቺ ቅጠል ደግሞ ያው አትቀርም፣ ለዛ ነው ይቺም ቅጠል ትገባለች እና ሰርተን እንመለሳለን። ሰላም ቤተሰብ እንዴት ናችሁ? ሰላም ነው። ዛሬ ቢሪያኒ እንሰራለን በስጋ ማለት ነው። ስጋ የተቀቀለ ስጋ ላይ የቀቀልኩት ለምንድን ነው እንትን ነው የጎሽ ስጋ ስለሆነ ማለት ነው። ለዛ ነው የቀቀልኩት። ዛሬ ቢሪያኒ የምንሰራው እዚህ ጋር ቃሪያ አለኝ፣ የማያቃጥልና የሚያቃጥለው
መቼም ይችን ቃሪያ የማያውቃት የለም። እና ቲማቲም በቅዶንስ እዛ ጋር ቃሪያ ለብቻዋለሁ። እዚህ ጋር ሽንኩርት እየበሰለ ነው። እዚህ ጋር ሽንኩርት እየጠበስኩ ነው ለብቻው ማለት ነው። ከላይ በኋላ የማረግበት እና ይሄን ይመስላል። እዚህ ጋር የተፈጨ ዝንጅብል አለኝ። እዚህ ጋር የተፈጨ ነጭ ሽንኩርት አለኝ። እዚህ ጋር ጨው፣ ማጂ አለኝ እና ወደ አሰራሩ እንሄዳለን። ተመልሰን እንመጣለን። ጨርሰናል። ይሄን ይመስላል። በስተመጨረሻ ይሄን መስሏል ማለት ነው። ተላይ ማረገው ይሄን ነገር ነው። የአረቦቹ ማለት ነው። ህንዶች ናቸው በብዛት የሚጠቀሙት። ይሄን ይመስላል። ተላይ ደግሞ በግዶንስ በሀገራችን ድንብላል እንደዚህ ነው። እኔ ከትፌ ፍሪጅ ውስጥ ነው የማረገውና ማለት ስራ ይቀንስልኛል። ለዛ ነው። እና አሁን ከድነን ወደ ለትንሽ ደቂቃ ለ10 ደቂቃ ለ20 ደቂቃ እንጥደዋለን ማለት ነው። እና ይሄን ይመስላል። ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉልን። ሃይ ጋይስ ተመልሰናል። ይኸው እንግዲህ ሊሸኝ ነው ማለት ነው። ሊሸኝ ነው እና ይሄን ይመስላል። ይሄ ቅጠል ምንድን ነው የሚባለው? ካሬ ነው ምንድን ነው የሚባለው? የአረቦቹ ቅጠል ማለት ነው።